አባዬ ደህና አይደለም። ለማየ ንገሪያትና አሁኑኑ ሆስፒታል ነው። እንዴ ናታን ምንድን ነው? አባዬ ምንድን ነው ያለው? ናታን ዳጣ እባክሽ ቶሎ በይ ንገሪያቸውና ቶሎ ነው። ናታን ቆይ ምርመራ እንዲያደርግ አድርገው ሰውነቱን በሙሉ ራጅ ነሳሽ አደራ፣ ምንም ነገር እንዳይቀር ጠቅላላ ምርመራ ያድርግ። እሺ ሞይ። አንቺንም እንደ ልጅ ስለማይሽ ነው። አዎ ሰራተኞች አሳድገሽኛል፣ ግን ያደረግሽው ነገር ትክክል ነው። ለጋሽ ልጅ በመውለዴ? አዎ እንደዚህ ይደረጋል። ያደረግሽው ነገር ትክክል ነው። ቆይ ለማይ እንደዚህ አይነት ነገር ይገባታል? ሰላም ልክ ነሽ፣ ትክክል አይደለም። ለትዬም ቢሆን ደግሞ ይሄ ይገባል። ስለምን እንደዚህ ያደረግሽ? በቃ ማይና አባዬ እኮ ትዳራቸው ፈረሰ። ይሄ በመሆኑ በጣም አዝናለሁ ኤቢ። ግን ደግሞ እኔ ሆን ብዬ ያደረኩት አንዳችም ነገር የለም። ደግሞ ይህንን ምስጢርም እኮ ቢሆን ያወጣችሁ አክስትሽ ነች። እሷማ ትክክል ነበረች። ይቅርታ ጠይቃታለሁ አይደል? ሁላችንም በራሳችን መንገድ እኮ ትክክል ነው። ትክክል አይደለሽም። አባዬ በሰከረበት ራሱን በማያውቅበት ሁኔታ ነው አብራሽ የተኛሽው። እውነት ነው። ይሄ ደግሞ እንጀል ነው። እናማ ልከስሽ ነው። አይ በቃ አንቺ ከልጅነት እስከ እውቀት ድረስ እልህሽ አይተውሽም። አንድ ነገር ልንገርሽ፣ እንደ ድሮ ቢሆን ኖሮ እንደዚህ ቁሜ አላወራሽም ነበር። ተይ እንጂ ምን ታረጊኝ ነበር? አንቅ አረግሽ ነበር። ችግር የለም ከሳሽ። ልጁም ደግሞ ትዬ ትቀበለኛለች። ለእሱ እንኳን አታስቢ፣ ግን አሳስርሻለሁ። አታሳስሪኝም። አሳዛኝ ዜና ተሰማ። አቶ ደረጀ ሞተ። ጉድ! ዳጣ በጣም ደንግጣ ናታን እባክህ ንገረኝ ብትለውም ቶሎ ወደ ሆስፒታል ነው በቃ ብሎ ነገራት። መቼም ደህና ነው ቢሆን ደህና ነው ይላት ነበረ። በጣም ነው ናታን ሲነግራት የደነገጠችው። እንግዲህ መቼም ከአቅም በላይ ባይሆን ማርታንም ቢሆን እንደተጣሉ ስለሚያውቅ እዛኔ አይልም። ስለዚህ ደረጀ መሞት የለበትም የምትሉ 2 ቁጥርን ጻፉ። መሞት የለበትም። እውነት በጣም ነው ያሳዘነኝ። ማርታም ቢሆን ጸጸቱን አትችለውም በዚህ ምክንያት ደረጀ ከሞተ ማለት ነው። እንግዲህ ደረጀ ጭንቅላቱን ተመቷል፣ የወደቀበት ማለት ነው። ጭንቅላቱ በዛ ምክንያት ነው እንደከፋውና እኔ እንጃ ብቻ አላቅም። ሰላም ዋጋ ትከፍያለሽ። ደረጀ ከሞተ ሰላም መቀመቅ ነው የምትገባው ማለት ነው። ምክንያቱም ዳጣ የደረጀ ልጅ እንደሆነችም ስለዚህ አሁን ላይ አበጌል ምንም ንብረት እንዳይሰጥሽ ያሳስርሻለሁ ብትላትም እንግዲህ መቼም እስር ቤት ዝም ብላ አይኗ ስትሲያይ አትገባም። ምክንያቱም ደረጀ ነው መጀመሪያ የደፈራት ወጣትነቷ፣ ከዛም ለበቀል ነው እሷ የደፈረችው አብራ ያደረችው። ስለዚህ የባሰ ችግር ነው የሚመጣባት ማለት ነው። ሰላም ግን ፈጣጣና አይናውጣ በመሆኗ በጣም ነው ያስጠላችኝ። ኪሷ ከታ እጇን ተወጥራ አበጌል ላይ ሪያክት ስታረግ እውነት ዝምተኛ ሰው ሲነሳ ዝምተኛ ሰው ሲበላሽ የለውም ቅራሬ ይባላል። እውነት ነው። እውነት ሰላም በጣም ባለጌ ነሽ። ለምን አትረጋጊም? አሁን ላይ ደረጀና ሚስቱ ተለያይተው እያየሽ አሁን ስለ ሀብት የምትወዛወዥ ረጋ ብለሽ እኮ ደረጀ ልጆቹን አልካደም፣ ግን ተረጋጊ። ደግሞ አንቺ ስላልሽ አይደለም ለልጆቹ ቤት እሱ ልጆቹን ከልጆቹ አይለይ። የምትረጋጊ በጣም ጥሩ ነው። ደረጀ ቢሞት መኑኝ ሰላም እዛ ቤት መታ ቁጭ ነው የምትለው። ሁሉም ቤት ይገባኛል፣ አንቺ 2 ልጅ ነው ያለሽ፣ እኔ 2 ልጅ ነው ያለኝ ነው የምትለው ማለት ነው። ደረጀ ከሞተ ሲኦል ነው የሚሆነው ቤቱ። ለሰላም ግን ደስታዋ ነው ማለት ነው። እና ማርታ እንደዚህ እንደመረራት እንዳለቀሰች ደረጀ መሞት የለበትም። እውነት አበጌል ታሳዝነኛለች። ዳጣ አሁን ጥሩ አካሄድ እየሄደች ነው። ቃዲስ አላመነችውም። ማንሾኮኩ፣ ልክስክስነቱ፣ ፈጣንነቱ፣ ማሽቃበጡ እህቴ ለኔ ብላ ናታንን ትታለኝ ለኔ ብላ አልሆነ ህይወት ስገባ ማየት አልችልም፣ እፈትነዋለሁ ብላለች። እንግዲህ ምጥንን ሳይቀር ሊልቀሰቀስ ሞክሯል። ስለዚህ አሁን ላይ ልፈትን የሞከረችው አበጌልን ለማረጋገጥ እውነት ይወዳታል ወይስ የሰውዬ እያስመሰለ ነው? ከአበጌል ምን ፈልጓል በሚለው ነው። እኔ ግን አበጌል ቢቀርባት አዲስ ብዬ አስባለሁ። ምክንያቱም አይታመንም፣ ልክስክስ ነው ሰውየው። ከልቡ የሚወዳት የሚሞትላት አርጁ ነው። አርጁን ደግሞ እሱ አትወደውም። ምክንያቱም አርጁን ግን ብትወደው እመቤት አድርጎ የሚያኖራት፣ ሴቶች በአጠቃላይ የሚወዳቸው ወንድ ማግባት እንጂ ለልህና ብላችሁ ችግር የሴት ልጅ ህይወት ከተበላሽ አንዴ መመለሻ አይኖረውም ማለት ነው። አሁን እንግዲህ ማርታ ውስጧ በጣም የዋህና መልካም
ሴት ናች። እኔ በጣም ያሳዘነች ማርታ ዳጣን አትጨነቂ ምግብ ቢ ስትል ዳጣም ገና ጉዷ ነው ተቤት ልታስወጣት ትችላለች። የደረጀ ልጅ ሆና የጓደኛዬ ልጅ ነው እያለ እንደዛ እሱ ቤት ኖራ አስመሳይ ነው የምትላት ማለት ነው። ብቻ ማርታ በጣም መልካም ሴት ናት። አሁን እንኳን እንደዚህ ተከርታ ለነሱ ለናታን ለዳጣ የምታስብ ናት ማለት ነው። አበጌልም አክስቴ ትክክል ነበረች ይቅርታ ጠይቃታለሁ ብላለች። አክስትየዋ ከመጣ የዳጣንም ልጅነት ሲጀምር አቶ ደረጀ ከሞተ የዳጣን ልጅነት ራሱ ሰላም ትናገራለች መካፈል ስለምትፈልግ። እባካችሁ ደረጀን አድኑልን። የባሰ ማርታ ጸጸቱ ነው የሚሆናት። ሰላምም ችግር ትፈጥርባታለች። ከሞተ ሀብት ንብረቱ ሊገባኛል ነው የምትለው። ደረጀ ደግሞ እንግዲህ አንዱን ቤት ሸጦታል እና ማርታ ይሄን ሁሉ ጉዷንም አላወቀችም። እኔ ማርታ የሆነ ነገር ተሆነች አላይም። በጣም ታሳዝናለች። ሴት መልካምነቷ እንደዚህ ሊያረጋት አይገባም። ዋጋ ልከፍልበት ሳይሆን በመልካምነቷ ልትሸለም ነው የሚገባ። ሰራተኛ እንኳን እንደ ልጆቿ አይታ ይሄንን ነገር የምታረግ ማነች? ለማንኛውም እንግዲህ ዳጣና ናታንም ሊለያዩ ይችላል። ሰላም በይሁ ከቀጠለች እኔን ጠልቶ አንቺን ልጅን አያገባም እያለች ነው። እና ስለዚህ ናታን ደግሞ ለሀቅ ያደረሰው ነው። እንደዚህ ስታረግ ዝም ብሎ እሷን ሊቀበላት አልቻለም። ምክንያቱም ይሄንን ቤተሰብ ማንም በፍቅር የሚቀናበትን ቤተሰብ ስለበጠበጠች በዛ ምክንያት ሀሳብሽ ትክክል አይደለም አርፈሽ ተቀመጪ ሲላት ነው እንግዲህ ጓገጭ ያለችው። ሰላም ብትረጋጊ እውነት በፊት ታሳዝነኝ ነበረ። እዛ ቤት በነበረበት ጊዜ ልጇ ዳጣን ሆና እንደዛ ስትሰቃይ ማየቴ አሁን ግን አሳዝናኝ ሳይሆን አናዳኛለች። እርጉም ናት ማለት ነው። ለማንኛውም ጋይስ ስለተከታተላችሁ አመሰግናለሁ። ባይ ባይ። አቶ ደረጀ መዳን አለበት። እውነት ምን ተማራችሁ ግን ከዚህ? ሰውን ማመን እንደሌለብን ለሰው ላይ ደግሞ ያን ያህል ቃው 100% ፍጹም አድርገን አለማሰብ ማርታ የጎዳት ይሄ ነው ማለት ነው። እና ስለዚህ እውነት በአንድ ስህተት ደግሞ ብዙ ነገር የሰው ህይወት ምን እንደሚጠፋ ነው እኔ የተማርኩበት። ስህተት የማይሳሳት የለ ብንሳሳት እንኳን ያን ነገር ወዲያው መፍትሄ መፈለግ አለብን። ውሎ ሲያድር የሚያመጣው መዘዝ የዛሬ 20 አመቱ ለደረጀ ይዞበት የመጣው መዘዝ ተመልከቱ እንግዲህ ማለት ነው። እና ስለዚህ የባካችሁ ችግርን ወዲያው ለመፍታት እንሞክር። እና ደግሞ ተራሳችን ውጭ ማንንም ፍጹም አድርገን ባንስል መልካም ይመስለኛል እላችኋለሁ። እናንተ ምን እንደተማራችሁ በኮሜንት ብታስቀምጡ ደስ ይለኛል።